ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬም እንደተለመደው ጽናት የተሰኘውን ታሪክ ከባለፈው የቀጠለ ክፍል 2 ይዤላችሁ መጥቻለሁኝ። ጽናት ክፍል 2። የሆነው ሆኖ ለጽናት ክርስትና ቀን ጠዋት የድግሱ ብር ውሽማሽ ነው የሰጠሽ ብሎ ለክፋት ወጣ። እናትየዋ ሁሌም መልስ አትሰጠውም። የህይወቷን ምዕራፍ በትንሿ ልጇ ጽናት ብላ ሰይመዋለች። በዚህ መሰረት የመጨረሻ ልጇ ስም ሴት ከሆነች ጽናት እላታለሁ ብላ አባ ስለነበረ ስትወልድ ሴት ልጇ ወለደች። ይቺ ልጅ ለህይወቴ ጽናት ናት፣ አንቺንም በህይወቴ አቆይቶልኝ እንደወለድኩሽ ስለጸለይኩ ነው በጸሎቴ ያልኩሽ ብላ ለበጸሎቴ ይህን የነገረቻት። ገና በእርግዝናዋ ሰዓት ነበር። በጸሎቴ በሳል ጭንቅላት ስላላት እናታቸው ሲከፋትም ስትደሰትም የምታማክራት ለበጸሎቴ ነበር። የጽናት ክርስትና በዓል አክብረው ጨረሱ። አመሻሽ ላይ በመጠጥ ራሱን የሳተው አባታቸው እናትየዋን ይመጣና በተደረደረ አንደበቱ በቆመበት እየተገዳገደ ስሚ አንቺ ቆይ እንዴት ተበድረሽ ትደግሻለሽ? ውይ ማለቴ ከውሽማሽ ተቀብለሽ ለነገሩ ለልጁ ያልሆነ ብር ይችም ደግሞ ከእሱ ነው የወለድሻት አደል? እሺ እሱ ሲሆን ይህንን ውበትሽን ለማውጣት ጥረሽ ተሳክቶልሻል። ወንድን ማሻከር ማሽኮርመም አለ። እናታቸው አለም ፀሐይ ምንም ትንፍሽ ሳታወጣ አብዝቶ የሰጠው ሰዓሊ የሳለው የሚመስል ውብ እና ትልልቅ አይኖችን እያንከራተተች ታየው ጀመረ። እናታቸው አለም ፀሐይ እንደ ስሟ ፀሐይ እናት፣ ውበቷን ማንም ሊክደው አይችልም። ውበት ከደም ግባት ጋር ያደላት ቁመት መለሎ፣ ሰውነቷ ለመንካት የሚያሳሳ የእግር እና የእጇ ውበት፣ የጸጉሯ እርዝመት እና ጥቁረት ተዳፋ በራሷ ወንድን ለማማለል በቂ ነው። በዛ ላይ ጸባይዋ፣ ትህትናዋ እና ድምጽ ውብ ነው። ነገር ግን ከትዳሬ ውጭ ወደ ውጭ ያለች እመቤት ናት። አባትየው በጩኸት መልስ ስላልሰጠችው በመናደድ ጠረጴዛ ላይ ተቀምጦ የነበረውን ቢላ አንስቶ ፊቷ ለፊቷ በፋዛት ከምታየው ውብ ሚስቱ አለም ፀሐይ ላይ የልጆቹ እናት ላይ የያዘውን ቢላ በረዥሙና ቀይ አንገቷ ላይ ሰካው። ይህንን ተደብቃ ስታይ የነበረችው በጸሎቴ በህፃን አይምሮዋ ያለ አቅሟ ማየት የሌለባትን ያየች በጸሎቴ ጩኸቷን አቀለጠችው። ጎረቤት ተሰበሰበ። አባታቸው ራሱን ጎረቤቶቹ መጥተው ከመያዙ በፊት ራሱ አንገት ላይም ወግቶ ራሱን አጠፋ። ጎረቤቶቹ በሩን በርግደው ገብተው ጽናት መኝታ ቤት ሆና ይህንን ክስተት አይታ የገባት ይመስል እሪ ማለቷን ቀጠለች። ግን ከበጸሎቴ ውጭ ማንም ልብ አላላትም። በጸሎቴ ከተደበቀችበት ሶፋ ሮጣ ወደ እህቷ ሄደች። ከእህቷ ጋር አልጋ ላይ ወጥታ ጭብጥ ብላ ተቀመጠች። ማልቀስ ጀመረች። ጽናት አልቅሳ አቅሟን ስታጣ ዝም አለች። ትዕግስት ግን ተንቀጠቀጠች። በዚህ መልኩ ነበር ወላጅ አልባ የሆኑት። ከዛማ በጎረቤት ጥሪ መሰረት ፖሊሶች መጡ። በነጋታው ፖሊሶቹ በጸሎት ፖሊስ ጣቢያ ወስደው በህፃናት ሳይካትሪስት የተፈጠረውን እንድትናገር አደረጓት። ያንን ቀን የተሰማት ነገር መግለጽም መርሳትም አትችልም። ላይጠፋ በህሊናዋ ተቀርጿል። የእናታቸው ስልሰት ካለፈ በኋላ በአባታቸው እህት ጓዟን ጠቅልላ ገባች። ይቺ አክስታቸው ባልም ሆነ ልጅ እንዲሁም ፈላጊ ወንድ የላትም። ጸባይዋ በጣም አስቸጋሪ ስለሆነ ቤታቸው ገብታ አብራቸው መኖር ስትጀምር የበጸሎት እና የጽናት ህይወት ሲኦል ሆነ። አባትና እናታቸው
ሙሉ ንብረታቸውን በልጆቻቸው ያረጉት ጽናት ከተወለደች ከሳምንት በኋላ ነው። ይህ ንብረት ልጆቻቸው 18 ዓመት ከሞላቸው ሙሉ ንብረቱን እንዲወርሱ የሚል ውል ነው። በእርግጥም ሀብታም አይደሉም። በስማቸው አንድ ቤት ብቻ ነው የነበረው። አባታቸው ነው ይህን ያረገው። አክስታቸው እናትና አባታቸው ያወረሷቸውን ውርስ አሳዳጊ ነኝ በማለት ልትወርስ ብትጥርም ችሎቱ ውሳኔዋን ውድቅ አድርጎባታል። በአክስታቸው ስም ድንቄ ይባላል። ጽናት ካደገች በኋላ ሁለቱንም ማሰቃየት ጀመረች። ይህንን ያዩ ተከራይ የነበሩ የእድሜ ባለጸጋ አክስታቸውን ከሰው በፍርድ ቤት ክርክር ከእዛ ቤት አስወጧት። ይህን ሲያደርጉ የሰፈሩ ሰውም ለምስክርነት ቀርበው ነበር። ያኔ በጸሎቴ 10 ጽናት ደግሞ 5 ዓመታቸው ነበር። ከዛም ከእኔ የእድሜ ባለጸጋ መኖር ጀመሩ። በጸሎቴም አክስቷ ያስቆረጠቻትን ትምህርት አስቀጥሏት። ከ2 ዓመት በኋላ ጽናትን ከቆሎ ትምህርት ቤት አስወጥተው 1ኛ ክፍል አስገቧት። ሁለቱም ትምህርታቸውን በስርዓቱ መማር ጀመሩ። ከቀናት በኋላ የእድሜ ባለጸጋዋ ሴት በእርጅና እቤት ማዋል ጀመሩ። የጡረታ ብራቸውን ምክንያት ባልታወቀ ጉዳይ ተቋረጠ። ከዛም ሂሩት ከትምህርት ስትመጣ በዳቦ የሚሰሩ ምግቦች እየሸጠች መተዳደር ጀመሩ። እንዲህ እየኖሩ እኒህ ባለጸጋ በህመም አልጋ ላይ ዋሉ። እሳቸው ለማሳከም ቤታቸውን መሸጥ ቢፈልጉም 18 ዓመት ስላልሞላቸው መሸጥ አልቻሉም። በዛ ምክንያት እቃቸውን ጥቂት አስቀርተው ሸጡ። ቤታቸውንም አከራይተው እነሱ የጭቃ ቤት ተከራዩ። እነ ጽናት ከእዛን ቀን ጀምሮ በጭቃ ቤታቸው ኑሮውን ተያያዙት። የሚኖሩበት ቤት ላየው ተመልካች ህጻናት ለጨዋታ ብለው እንደ ነገሩ የሰሩት የመጫወቻ ቤት ይመስላል። የጽናት ታላቅ እህት በጸሎትም በእድሜ ባለጸጋዋ እና ጽናትን መንከባከብ ጀመረች። ከትምህርት ቤት፣ ከቤት ወደ ስራ፣ ከስራ ወደ ጥናቷ እና እህቷን እና የእድሜ ባለጸጋዋን መንከባከብ የቀን ተቀን ስራዋ አደረገችው። የምትሰራው ስራ ቀለል ያሉ ምግቦች በመዘፍዘፊያ ይዞ መሸጥ ነው። መኖሪያ ስፍራቸው ሴተኛ አዳሪ፣ ዱርዬ እና የጎዳና ተዳዳሪ ይበዛበታል። በጸሎቴ እና ጽናት ሁልጊዜም ፊታቸው ላይ ሻርፕ ሳይጠመጥሙ አይወጡም። ካለ አይናቸው ምንም የሚታይ ግልጽ የላቸውም። የሚለብሱት ልብስ በጣም የተንጓተተ ግን ደግሞ የጸዳ ነው። ቤታቸው አከራይተው እዚህ መረጋጋት፣ ዝምታ እና ራስን ማዳመጥ ከሚቻልበት ሰፈር ከገቡ በኋላ ነው መሸፋፈን የጀመሩት። ወደ ቻናል ቤተሰቦች ክፍል 2 እዚህ ጋር ያበቃል። ታሪኩ ከተመቻችሁና ቀጣይ ክፍል በፍጥነት እንድለቀቅ ከፈለጋችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም